ሰላም ጤና ይስጥልኝ ውድ የአንቴክስ ቤተሰቦች እንደምን አላችሁልኝ? ዛሬ ደግሞ ክፍል 11 ፎቶሾፕ ይዤላችሁ መጥቻለሁ። በዛሬ ቪዲዮ ደግሞ የምናየው ምንድነው? በቀደም ባነር ሰርተን ነበረ። ዛሬ ደግሞ የሰራነውን የዛን ድርጅት የዳሽን ባንክ ነበር ባነር የሰራነው። ዛሬ ደግሞ ሮላፑን እና ፍላየሩን እንሰራለን ማለት ነው። ስለዚህ ቀጥታ በመቀጠል ፋይል ላይ እንገባለን። ፋይል ላይ ከገባን በኋላ ኒው እንለዋለን። ኒው ካልን በኋላ ስለዚህ አሁን ሮላፑን ስለሆነ የምንሰራው ሮላፕ ላይ ስለዚህ የምንሰጠው በሴንቲሜትር እቺን እናደርግና በሴንቲሜትር ካደረግን በኋላ ሳይዛችንን ስንት እንሰጣለን? 10.5 በ14.8 እንሰጥና እዚች ጋር እቺን ሪዞሉሽናችንን 300 መሆን አለበት ብለናል። ከዚህ ቀደም ይሄ ደግሞ 2 ስለሆነ ማይኬ ማድረግ አለብን ብለናል። ይህንም በመጀመሪያ ቪዲዮአችን አይተናል። ስለዚህ በመቀጠል ክሬት እንለዋለን። ክሬት ካልነው በኋላ እዚህ ጋር ምንድነው የምናደርገው? በሬክታንጉላር በፖሊጎናል ሉስ በመጠቀም እችኛዋን ስለዚህ እንደዚህ ካደረግን በኋላ እዚህ ጋር ፔንት በፑልኬት መተን ነው የምንደፋው ብለናል። ሁሌ ፔንት በፑልኬት እንመጣና እችኛዋን ከለር እንመርጣለን። ከዛችኛውን ከለር እንመርጣለን። ከዛ እዚህ ላይ እንደፋለን። ከዛ ኮንትሮል ዲ እንነካለን። ፔንት በፑልኬት በቃችኛውን ከለር ተመሳሳይ እንዲሆን ብዬ ነው እንደዛ ያደረኩት። ከዛ መቀጠል ምንድነው የምናደርገው? እዚሁ ላይ በፖሊገን ቱልስ አንድ ሼፕ እንደዚህ ልስራ። ከዚህ ሼፕ ላይ ኒው ሌየር ላይ ፈጥረን አሁንም ተመሳሳይ እንዲሆን ኤር ድሮፓችንን እዚህ ላይ ከለር ስናደርግ ስዋቻችንን ይለውጥልናል። ስለዚህ እዚህ ላይ እንገባና ፔንት በፑልኬት እዚህ ጋር እንደፋለን። ከዛ ኮንትሮል ዲ እንነካለን። ኮንትሮል ዲ ከነካም በኋላ እችኛዋን ሪፕሌስ እናረጋታለን። ኮንትሮል አልትን ተጭነን ሪፕሌስ እናረጋታለን። ከዛ ሪፕሌስ ያደረግነውን ዋይት እንደፋበታለን። እቺኛውን ሪፕሌስ ያደረግናትን ዋይት እንደፋበትና ኮንትሮል ዲ እንነካለን። ወይም እዚች ጋር እቺኛውን ከስር እናርጋትና ሳይዟን እዚህ ጋር እንቀንሰው። ኮንትሮል ቲ እንነካና ትንሽ ኮንትሮልን ተጭነን ቀስ ብለን ማስገባት እንችላለን ማለት ነው። ከዛ በመቀጠል ምንድነው የምናደርገው? በሬክታንጉላር እቺ ጋር አንድ ከዛ ኒው ፈጥረና እዚች ላይ ኤር ድሮፒንግ ከዚህ ጋር ተመሳሳይ መሆን ስላለበት እዚህ ላይ አደርጋለሁ። ኒው ያረኩት ላይ እቺ እንደፋለሁ። ከዛ ኮንትሮል ዲ እንነካለን። ከዛ ኮንትሮል ዲ ነካነው እቺን ሳይዞን ኮንትሮል አልት እንነካና እቺን ሪፕሌስ እናርግ። ቀጥታ ከታች ያስገባልናል እንደዚህ ሲሆን ማለት ነው።
በመቀጠል ያስገባናቸውን ኖታችንን እዚህ ላይ እንገባና ከዚህ ላይ በቀደም ያስገባነው ይሄንን ሙሉን ድራግ አድርገን ከዛ ኮንትሮል ቲ ነካና ሳይዙን እንቀንሰዋለን። ስለዚህ አሁን እቺን አስገብተናል። በመቀጠል ነው ምንድነው የምናስገባው? እቺ ዶታችንን ሙቭ አድርገን እንደ አዲስ ላለመጻፍ ግዴታ የአንድ ካምፓኒ ስለሆነ ሙሉን የምንሰራው። ስለዚህ እቺን ኮንትሮል ቲ እናደርግና ሳይዟን እንቀንሳታለን። ስለዚህ በዚህ መልኩ አስገብተናል ማለት ነው። በመቀጠል ደግሞ የምናስገባው ምንድነው? እቺን ሙሉን ድራግ እናደርግና ከዛ ኮንትሮል ቲ እንነካለን። ስለዚህ እቺኛን ቀስ ብለን ብሌንዲንግ ላይ እንገባና ብሌንዲንግ ኦፕሽን ላይ ገብተን ስትሮክ እንስተው። እቺን አውትሳይድ እናረጋት። ከዛ ሳይዙን ስንቀንሰው እንትን ይልልናል ማለት ነው 7 ላይ። ከዛ በኋላ እዚህ ላይ እንገባና እቺኛውን ድራግ አድርገን ወደዚህ እንምጣ። ከዛ ኮንትሮል ቲ ከዛችን በሙሉ ስለዚህ እቺንም ደብል ክሊክ እናደርግና ብሌንዲንግ ላይ እንገባለን። ብሌንዲንግ ላይ ከገባን በኋላ ስትሮኩን ተመሳሳይ እናድርገው። በዚህ መልኩ ማስገባት እንችላለን ማለት ነው። በመቀጠል ምንድነው የምንሰራው? እዚህ ጋር በሬክታንጉላር አንድ ከዛ ኤርድሮፓችንን እዚህ ላይ እናርገና ኒው ሌየር እዚህ ጋር እንፈጥራለን። በፔን በቡልኬት እቺኛውን ኮንትሮል ዲ እንነካለን። ከዛ ሎጓችንን እናስገባለን ማለት ነው። ቀጥታችን በሙቭ ቱልስ ከዛ ኮንትሮል ቲ እዚህ ጋር ቴክስታችንን ደግሞ እናስገባለን። ስለዚህ የአንድ መስሪያ ቤት ተመሳሳይ ብራንዲንግ በዚህ መልኩ መስራት እንችላለን። ሮል አፕ እና ፍላይሩም ማለት ነው።
ኮንትሮል ቲ ከዛ ሳይዟን በቃ ስለዚህ በዚህ መልኩ ሮላፓችን መስራት እንችላለን ማለት ነው። በመቀጠል እዚች ላይ አንድ እንትን ልስራ። አንድ ዝም ብሎ ፖሊጎን አንድ ልስራ እዚች ላይ እዛ ኮንትሮል ዲ እንንካ። ስለዚህ እቺ ነው ቀስ ብለን ኮንትሮል ቲ ሳይዞን ትንሽ ስለዚህ በዚህ መልኩ ሮላፓችን መስራት ችለናል ማለት ነው። በመቀጠል እዚህ ላይ ምንድን እናስገባለን? ሁለት ነገር እናስገባ፣ ዶላር ሳይን ከዛ እዚህ ጋር በኢሊፕስ እዚህ ጋር ሳይዟን ሁሌ ኢሜጅ ሳይዝ ላይ ገብተን እንዳይቀንስብን ኳሊቲውን 300 ማለት አለብን ብለናል። ከዛ ኮንትሮል ማይነስ እንነካና ከዛ በኢሊፕስ ከዛችን በሙቭ ቱልስ ከዛ ኮንትሮል ቲ እንነካና ሳይዙን እንቀንሰዋለን። በመቀጠል እችኛውን እናጠፋትና የምንዛሬ ምልክት እንዲያሳይ ለማድረግ ፈልገን ነው ያደረግነው። ከዛ እዚህ ጋር እንደተለመደው ኢሜጅ ሳይዝ እቺን 72ን 300 ምክንያቱም ሁሌ ኳሊቲውን ይቀንስልናል ወደዛ ስንወስደው የነበረውን የኢሜጅ ኳሊቲያችን ይወርድብናል ማለት ነው። ከዛ ኮንትሮል ማይነስ ስናደርግ ይቀንስልናል ማለት ነው። ስለዚህ እዚህ ጋር ድጋሚ በኢሊፕስ እንገባና ሙሉን እንዲታዩ እቺኛውን ከዛ በሙቭ ቱልስ ስለዚህ እዚህ ጋር ኮንትሮል ቲ እንነካና ሳይዙን እንቀንሰዋለን። ከዛ በመቀጠል እዚህ ላይ ፋይል ኦፕን እንልና ኮይን አንድ የሳንቲም ምልክት ካለ አንድ እናስገባችን። ከዛችን በኢሊፕስ ኢሜጅ ሳይዙን ኳሊቲውን እንዳይወርድብን ሁሌ መቀነስ አለብን ብለናል። ይህን ሁሌ መርሳት የለብንም። ምንም ነገር ስንሰራ ሪዞሉሽናችን
300 ነው መሆን ያለበት። ስለዚህ ኮንትሮል ማይነስን ተጠቅመን እንቀንሰዋለን ማለት ነው ሳይዙን። ከዛ በኢሊፕስ እችኛዋን ከዛችኛዋን በሙቭ ቱልስ ወደ ሰራነው ሮለርባችን እንሄዳለን ማለት ነው። ከዛ እዚህ ጋር ኮንትሮል ቲ እንነካና ሳይዙን እንቀንሰዋለን ሳይዙ። ስለዚህ በዚህ መልኩ ሮላፓችንን መስራት ሰርተናል ማለት ነው። በመቀጠል ደግሞ እዚህ ላይ ከፈለጋችሁ ብሌንዲንግ ኦፕሽን ላይ ገብታችሁ ስትሮክ መስጠት እንችላለን። ስትሮክ እና አውት ስትሮክ አለ፣ ሁሌም መርሳት የለብንም እቺን። ከፈለግንም በዚህኛው አራት ላይ ኦኬ፣ ድጋሚ እችኛውን ብሌንዲንግ ኦፕሽን ከዛ ስትሮክ ስለዚህ በዚህ መልኩ ሮላፓችንን እንትን ብለናል ማለት ነው። በመቀጠል ደግሞ አንድ ደግሞ የራሱን ካምፓኒ የራሱን የዳሽን ባንክን አንድ ፍላየር ደግሞ እናዘጋጅ። ስለዚህ ፍላየር ደግሞ ለማዘጋጀት ምንድን ነው የምናደርገው? እነዚህ ላጥፋቸው። ፋይል ኒው እንገባና ከዛ እዚህ ጋር በሴንቲሜትር ነው የምንሰጠው ብለናል። በሴንቲሜትር ከሰጠን በኋላ እችኛው ዊድዙን ስንት እናረጋታለን? 13 ሃይቱን ደግሞ 31 ከዛ ሪዞሉሽናችንን 300 ከዛ አርጂቢ የምትለውን ሲኤምዋይኬ እናደርገውና ከዛ እንደ ኖርማል ዲጂታል ፕሪንት ምናምን ስለሆነ ስንጠቀም ፕሪንት ደግሞ ኖርማል አይመጥ ባነር ስላልሆነ እዚህ ጋር አርጂቢ ማድረግ እንችላለን። ከዛ ክሬት እንለዋለን። ለኬኛው ፔጅ ሲከፈትልን እዚህ ጋር ምንድን ነው የምናደርገው? በሬክታንጉላር ከዛ እዚህ ጋር ስዋሽ ላይ እንገባለን። ኒው ከለር እናደርጋለን። ከዛ እዚህ ጋር እንደፋበታለን። ከዛ ኮንትሮል ዲ ከዛ ኮንትሮል ቲ ይሄን ደግሞ ሲ ከዛ እዚህ ጋር ዋርፕ ይሄን ደግሞ በዋርፕ ሲ እንጠቀምና እንትን በለው። እስካሁን በእንትን እየተጠቀምን ነበር እንትን ስልን የነበረው። አሁን ደግሞ ሲ በዋርፕ እንጠቀም። ከዛ ድጋሚ ኮንትሮል ቲ ከዛ እዚህ ጋር ዋርፕ በዚህ መልኩ እናስገባለን ማለት ነው። አሁንም እዚህ ጋር በሬክታንጉላር
እቺ ላይ እንገባና ጂስ ኤርድሮፓችን እዚህ ላይ እናደርጋለን ከለሩ እንዲያመጣልን ተመሳሳይ መሆን ስላለበት ብለናል። ከዛ እዚህ ጋር እንተፋለን። ከዛ ኮንትሮል ዲ ነካና እቺኛውን ከስር እናደርጋታለን። ከስር ካረግናት በኋላ ኮንትሮል ቲ ነክተን ዋርፕ እናደርጋለን። ኮንትሮል ቲ ሳይዞን ትንሽ ከዛ በዚህ በኩል ዋርፕ አድርገናል ማለት ነው። በመቀጠል እዚች ጋር ፔንት በቡልኬት እዚህ ጋር ዋይት እንድፋበት። ከዛ ኮንትሮል ዲ ካና ኮንትሮል ቲ ነክተን ሳይዙን ትንሽ እንጨምረው። ከዛ እዚች ጋር ደግሞ አንድ ፔንት በቡልኬት ከዛችኛዋን ኤርድሮፓችን ተመሳሳይ እንዲሆንልን እቺኛዋን እናረጋታለን። ከዛ ኒው ላይን መፍጠር አለብን ብለናል። ከዛች እንደዚህ የሚያደርግብን ሁሌ ከላይ ካረግነው እንትን አይለብንም ብለናል ከዚህ በፊት ባየነው። ከዛ ኮንትሮል ዲ ከዛ በመቀጠል ምንድነው የምናደርገው ሎጓችንን አስገባ። ቺን ድራግ እናርግና ወደዚህ ከዛ ኮንትሮል ቲ ነካና ሳይዙን እንሰጠዋል። እዚህ ጋር እንደዚህ ያደርግብን ምንድነው ከለሩ ነው። ስለዚህ ዋይት እንጠቀማለን። ደብል ክሊክ ከዛ ስዋሻችንን ዋይት ስለዚህ በመቀጠል ምንድነው የምናደርገው ጽሁፋችንን እናስገባለን እቺኛውን ማለት ነው። ኮንትሮል ቲ ነካና እቺኛውን በዚህ መልኩ ቀስ እያለን ሳይዙ
ከዛ በዚህ መልኩ ማስገባት እንችላለን ማለት ነው። በመቀጠል ምንድነው የምናደርገው? ኤቲኤማችንን እናስገባው። መጀመሪያ የሰራነው ባነር ላይ እንሄድና እቺን ኤቲኤም ድራግ አድርገን ከዛችኛውን ድራግ እናደርግና ኮንትሮል ቲ እንነካና እችኛውን ከመጀመሪያችን ላይ እችኛውን እንውሰድ። ዋይት ያደረገው ለምንድን ነው? ሳይዙ ስለሆነ ነው። ስለዚህ እቺን ብሌንዲንግ ኦፕሽን ላይ እንገባና ስትሮኩን ብላክ እናደርገዋለን። ስትሮኩ በደንብ አይታይም። ስለዚህ ትንሽ ሳይዝ እንስጠው። ኦኬ ከዛ እችኛውን ኦልዌይስ እችኛውን ስለዚህ በዚህ መልኩ ሶስት ነገር ሰርተናል ማለት ነው። እዚህ ጋር ደግሞ አንድ በኢሊፕስ ፔንት በቡልኬት እዚህ ጋር ኮንትሮል ቲ እናድርግና እቺን ከዛ ዋርፕ እናድርግ ይችላል ትንሽ ስለዚህ በዚህ መልኩ ዋርፕ ያደረግነው ኮንትሮል ዲ ካና እዚሁ ላይ እቺን ዱፕሊኬት እናድርጋት። ከዛ ዋይት እናጥፋበት። ከዛ እዚህ ጋር ኮንትሮል ቲ እንካናችንም ትንሽ ሳይ ከዛችንም ትንሽ ዋርፕ ስለዚህ አሁን ዋርፕ ያደረግናቸው እነዚህ ከታች እናስገባለን ማለት ነው።
ስለዚህ ቀጥታ እዚህ ሌየር ላይ እንገባለን። ሌየር ላይ ከገባን በኋላ ሌየሯን እችኛውን ከታች ያደረግናትን ወደ ታች እናወርዳታለን። ከዛ ድጋሚ ወደ ታች፣ ምክንያቱም ስለደበቀብኝ እንዳይወጣልኝ ማለት ነው። ስለዚህ እቺን በሙቭ ቱልስ ትንሽ ሳይዟን ወደ ላይ ሰጠት እናደርጋለን። ከዛ ኮንትሮል ቲ እንጫንና ኮንትሮል ቲ ተጭነን ሳይዟን ትንሽ እንቀንሳታለን። ከዛ በሙቭ ቱልስ ቀስ ብለን ወደ ላይ ትንሽ ሳይዟን አሁንም ትንሽ እንቀንሳታለን። ከዛ ቲክ ምልክቷን ከላይ እንጫንና በዚህ መልኩ ሳይዙን ቀንሶልኛል ማለት ነው። ስለዚህ በድራግ በሙቭ ቱልስ እንላታለን። ከዛ በሬክታንጉላር ትንሽ ከላይ ደግሞ ትንሽ ከለር እንደፋበታለን። ስለዚህ ኒው ሌየር እናደርጋለን። ኒው ሌየር ካደረግን በኋላ ፔንት በፑልኬት ከዛ ኤርድሮፓችን ምልክት እናደርግና ከዛ ፔንት በፑልኬት ስዋች ከዛ እንደፋበታለን ማለት ነው። ስለዚህ በዚህ መልኩ ዛሬ ፍላየራችንን ሰርተናል። በቀደም ይሄው ባነራችንን ሰርተናል። ስለዚህ ሙሉ ባነራችን እንዴት መስራት እንችላለን፣ እንዴት ሮል አፕ መስራት እንችላለን የሚለውን ሙሉ ቪዲዮ በዚህ አይተናል ማለት ነው። ስለዚህ ባነራችን የሮል አፓችን ፍላየራችን ደግሞ ይህን ይመስላል ማለት ነው። ስለዚህ በሚቀጥለው ቪዲዮ ደግሞ እንዴት ብለን ፎቶ ኤዲቲንግ እንሰራለን የሚለውን በሚቀጥለው ቪዲዮ እናያለን። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ በማድረግ የዚህ ቤተሰብ አባል መሆን ይችላሉ። መልካም ቀን።